ዘመነ 1960 እስከ 2014 አረቦችና ኢትዮጵያ በአንድ ወቅት ግን እንዲህ አልነበረም። የምስራቅ አፍሪካን ፖለቲካ የምታሽከረክር የቀይ ባህር ፖለቲካ ፈላጭ ቆራጭ የአካባቢ አባት ነበረች። አስፈሪ ነጭ ለባሽ ባለውሃ ሰማያዊ ቦኔታ ጥላቂ ወታደሮቿ ከምጽዋ እስከ ኤደን ከባቡል መደብ እስከ ሶኮራት ወደብ ድረስም እየተገማሸሩም ሲሽከረከሩም ዞር ብለው የሚናገራቸው ማንም ሀገር የባህር ኃይል የለም ነበር። ንጉሳቸውን አፍሪካውያን እንደ አለት የሚያዩት ራስ ተፈሪዎች እንደ ፈጣሪ የሚወዱት ነበር። ይህ ታሪክ በአንድ ወቅት የአዲስ አበባ ታሪክ ነበር። የዛች ሀገር ንጉስ ወደ ጅዳ ቤተ መንግስት ሲመጣ ዝናብ የወረደን ያህል ነበር የሚታየው። ጃንሆይ ጅዳ የሚመጡት 10 ጊዜ ተለምነው ነው። አዎ ወደ ጅዳ መጣለው የሚል መልስ ከተሰማበት ቀን ጀምሮም የጅዳ ጎዳናዎች የቀይ ባህር ጀልባዎች የኢትዮጵያ መንግስት ለመቀበል ሽር ጉድ ይላሉ። ጃንሆይ ቀጥታ ከአዲስ አበባ አስመራ አርፈው ወደ ጅዳ በባህር መሄድ ይወዳሉ። ጥቁር ቀይ ባህርን ሰንጥቆ ሰልካካ ወገበ ለምዛጋ አስፈሪ ቅንድብ ባላቸው አጃቢዎች በኢትዮጵያ ባህር ኃይል ታጅበው የጅዳን ባህር ቆርጠው ጅዳ ሲገቡ የኢትዮጵያ ሰንደቅ ዓላማ ከባህር በሩ እስከ ጅዳ ቤተ መንግስት ድረስ እንደ ጉድ ይውለበለባል። ይህ በአንድ ወቅት የነበረ የኢትዮጵያ ገናና ዲፕሎማሲያዊ ኃያልነት የሰራው ታሪክ ነው። ንጉሱ ተለምኖ ወደዚች ሀገር የሚመጣበት ታሪክ ግን 1960ዎቹ አካባቢ ታሪክ ሆኖ ላይመለስ ሰመጠም። ይህ ታሪክ በአገሬው ሰው ስማቸው በጥሩም በመጥፎም የሚነሳው የንጉስ ኃይለ ሥላሴ የስልጣን ዘመን ነው። ያ ዘመን ሰመጠና 1960ዎቹ አካባቢ ሌላ ሰው ብቅ አለ። መንግስቱ ኃይለ ማርያም። አረቦች ሰውየው እንደ መጫት ነበር ነው የሚሉት። ከነካው አይለቅህም፣ ካከበርከው አያስነካም የሚል ስም ይሰጡታል። ኮሎኔል መንግስቱ ኃይለ ማርያም በአረቦች ዘንድ እጅግ የተከበረና እጅግ የሚፈራ ሰው ነው። ሱዳን አሁን የተቆጣጠረችው መሬት ላይ አንድ የኢትዮጵያ ገበሬ ካለቀሰ ይቅርታ ብላ ለመንግስት ደብዳቤ ትጽፍ ነበር። ይህ ታሪክ ካርቱም ያለው የኢትዮጵያ ኤምባሲ ውስጥ ተጽፎ የተቀመጠ ነው። እንኳን ሊወሩን እንኳን ሊያፈናቅሉን ይቅርና መጫት ነበር የሚል ስም ያለ የመንግስቱ ትንሽ ስልጣን ላይ እንደቆየ አረቦች በነዳጅ ሀብታቸው ኪሳቸው ማኩረፍ ጀመረ። ኪሳቸው ያኮረፈ ሲያስቸግራቸው ወደ ልማትና ወደ ተደላደለ ኑሮ መቀየር ፈለጉ። አሁን ቢሊዮን ዶላር በቀን የሚያመርቱት አገሮች እንዴት ኪሳቸው አያብጥ? የሆነ ሆኖ እነሱ እየፈረጠሙ ሲመጡ እኛ ወደ እርስ በርስ ጦርነት ገባን። በሶስት አቅጣጫ ተከበብን። ለምዕራባውያን የማይመች ለእስራኤል እውቅና የማይሰጠው ኮሎኔል ግዙፉን የአፍሪካ ፖለቲካ መወሰኛ ማዕከል ተቆጣጠረው። በአራት አቅጣጫ መውጋት ተጀመረ። በሻቢያም፣ በትህንግ፣ በሱዳን ሸማቂ፣ በሶማሌ ወራሪ መደብደብ ተጀመርን። በሞሳድ በሲአይኤ ጥርስ ተነከሰብን። የኛ ነገር ዝናብ እንደጠገበ የወፍ ላባ መጠቅለል፣ መቦጨቅ፣ ማነስም ሆነ። በዚህ ጊዜም አረቦች የጉልበት ሰራተኛ እንፈልጋለን የሚል መልእክት ይዘው ወደዛች በአንድ ወቅት ዝነኛ ወደሚሏት ሀገር ለመሄድ ደፈሩ። አዲስ አበባም አዲስ ነገር ሰማች። ይህንን ደብዳቤም ያዩት የወቅቱ መሪ ኮሎኔል መንግስቱ ኃይለ ማርያም እንዴት ብትንቁን ነው የቤት የጉልበት ሰራተኛ ከኢትዮጵያ ለመውሰድ የጠየቃችሁት? አሉ መልሶም። ይልቅኛ ለቤተ መንግስቱ አስተናጋጅ የሚሆን ቀያይ አረብ ሰራተኞችን እንፈልጋለን የሚል መልስ ሰጣቸው። እውነት እመጫት ነበር የሚሉት መንግስቱ አሁንም ችግር ላይ ሆኖ ገናና ስነ ልቦናው እንዳልፈረሰ አመኑ። ያም ታሪክ 1960ዎቹ መጀመሪያ ላይ ሰመጠ። ኤርትራም ተሸኘች። ኢትዮጵያም ኢህአዴግ በሚሉት ስብስብ እጅግ ወደቀች። አሁን ነገሮች ተቀያየሩ።
ኢህአዴግ በገዛ በ3 ዓመቱ ያቺ በአንድ ወቅት የቀይ ባህር ፈላጭ ቆራጭ አፍሪካን ወሳኝ የፖለቲካ ተጫዋች የሆነች ሀገር ከሁሉም ሀገሯ ወርዳም ልጆቿን ወደ አረብ ሀገር በሰራተኝነት የመላክ ጀመረች። ስለ ኢትዮጵያ ምንም አንብበው የማያውቁ የአረብ አዲሱ ትውልድ ኢትዮጵያን በጠንካራ የቤት ሰራተኛ አቅራቢነት ተዋወቋት። አሁን ላይ ኢትዮጵያ በአረቦች ዘንድ በሁለት ነገር ትታወቃለች። ገና ጉልበታቸው ያልተበላ ቀጫጭን ቆንጆ እድሜያቸው ከ15 እስከ 30 ዓመት የሆኑ ሴት የቤት ሰራተኞችን ማቅረብና በጣፋጭ ቡና ስሟ በቀን 100 ጊዜ ይዘመራል። ምርጥ ኢትዮጵያዊነት የቤት ሰራተኛ አለች። ምርጥ ኢትዮጵያዊ የአትክልት ሰራተኛ፣ የከብቶች እረኛ አሉኝ የሚል መለያዎች ታወቀ። ነበረን አስገራሚ ታሪክ ተቀይሮ የነበረን አስገራሚ ነገር ተቀይሮ በዚህ መልኩ ተጽፏል። ውዱን ቡና የምንልክ ሰዎች፣ ጣፋጭ ስጋን የምናቀርብ ሀገሮች ፈጣሪ ለመኖር ሀብት አድሎን በውሃና በዝናብ አመጽ አድቆ የፈጠራት ሀገር ልጆች በአረብ ሀገር እንዲህ ተደፍረው እንዲሰሩ ተፈረደባቸው። እንደፊት ባይሆን ባይሞቆደጂ እመነዝው ባይኖረን ከጂ ታተሞታለው ሲል ነበር ባጣ ወዳጄ ወይን በር እንደፊት ባይሆን ባይሞቆደጂ ይቺ በምስሉ ላይ የምታዩት እንስት የዛች አገር በቃይ ልጅ ናት። ታዲያ ይህንን ነገር ማን ይጻፈው? ለዚህ ያበቃን የመንደር ፖለቲካ እንዴት አርመን ተከባብረን የምንኖርባት ሀገር እንመስረት የሚል ምሁራን የለም? ፕሮፌሰር ዶክተር፣ የፖለቲካ ጠቢብ፣ የማህበረሰብ አንቂ፣ የኢኮኖሚ ባለሙያ የምንላቸው ሰዎች ስለዚህ ነገር አይናገሩም? የምድጃ ፖለቲካ ላይ ተጠደው ስለ ክልልና ስለ ብሔር፣ ስለ እምነት ሲሰብኩ ይውላሉ። አነሰም ከፋም ወደ ኋላ ያለውን ዘመን ይረግማሉ። የነሱ ታሪክ ግን ከኋለኛው ዘመን ምን የተሻለ ነገር ሰሩ ተብሎ ቢጠየቅ ከክልል ይወጣልኝ፣ አትስገድብኝ፣ በቋንቋ አትናገር፣ አትጸልይብኝ የሚል ትውልድ መፍጠራቸው ነው። እህትና ወንድሞቹን በዘመናዊ ባርነት አስረክበው በእነሱ የውጭ ምንዛሬ የሚኩራራ ስሪት መፍጠራችን ያሳዝናል። ጸሐፊም ሱሌማን አብደላ